ጤና ይስጥልን ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ በዛሬ ፕሮግራማችን የአዲስ አበባ ውሃና ፍሳሽ ባለስልጣን ስራዎችን ለማስኬድ የተለያዩ ዘመናዊ መሳሪያዎችን ይጠቀማል። ዛሬም የተለያዩ ተቋማት የሚጠቀሟቸውን የውሃ መቁጠሪያዎችን ለመመርመር የሚያገለግል ማሽን አለ። ይህ ማሽን ምንድነው ጠቀሜታው? ምንስ ይመስላል የአሰራር ሂደቱ የሚለውን ልናስቃኛችሁ ተገኝተናል። ይህንኑ ፕሮግራም እየተከታተላችሁ አብራችሁን ትሆኑ ዘንድ በአክብሮት ጋብዛለሁ። ተመልካቾቻችን እንግዲህ እዚህ ላምበረት አካባቢ የሚገኘው የአዲስ አበባ ውሃና ፍሳሽ ባለስልጣን የትልልቅ ቆጣሪዎች መመርመሪያ ወርክሾፕ ውስጥ ነው የምንገኘው። ቀደም ሲል ሳነሳ እንደነበረው ምን ይመስላል አጠቃላይ የማሽኑ አሰራር እንዲሁም ደግሞ ምን አይነት ጠቀሜታ አለው የሚለውን እየቃኘን ነው አብረን ቆይታ የምናደርገው። ውስጥ ጉዳዩ የሚመለከተው ኃላፊና ባለሙያም እየጠበቁኝ ነው። አጠቃላይ ከነሱ ጋር የማደርገውን ቆይታ ነው ወደ እናንተ ማደርሰው። ተከታተሉ። ሰላም እንዴት ነህ? ሰላም ነው አለን። ከዚህ በፊት ተገናኝተን ነበር አይደል? በሌላ ርዕሰ ጉዳይ። ዛሬ ደግሞ ሌላ ርዕሰ ጉዳይ ይዤ ተገኝቻለሁ። ምን ይመስላል አጠቃላይ ያለው ሂደት የሚለውን ከማየታችን በፊት ለተመልካቾች ራስህን አስተዋውቅልኝ። አመሰግናለሁ። እንኳን ደህና መጣሽ። ሀብታሙ ታደሰ እባላለሁ። በባለስልጣን መስሪያ ቤቱ ገቢ የማይሰበሰብበት ውሃ ክትትልና ቁጥጥር አስተዳደር ንዑስ የስራ ሂደት መሪ ነኝ። አጠቃላይ እዚህ የቆጣሪ መመርመሪያ ማሽኑ ጠቀሜታው ምን ይመስላል፣ ያለው ሂደት ምን ይመስላል የሚለውን እናያለን። መነሻችንን ግን ምን አይነት ማሽን ነው ይህ የቆጣሪ መመርመሪያ ነው ግን ምን አይነት ነው የሚለውን አንሳልኝ እስቲ። እሺ፣ ከዚህ በፊት እንግዲህ በተገናኘንበት ሰዓት ትንንሽ የቆጣሪ መመርመሪያ ወርክሾፕ ወይም ቴስት ቤንች ማሽን አይተናል። እንግዲህ እንደ ተቋም ይሄንን ጨምሮ 12 ቴስት ቤንቾች አሉ። ይሄኛው ደግሞ ወደ ተርሚናል ወይም ላምበረት አካባቢ የምንለው ቦታ የሚገኝ ነው። ይሄ ምንድነው እንግዲህ ከ2 ኢንች በላይ ወይም ደግሞ ከ50 ሚሊ ሜትር በላይ የምንለው ትልልቅ የውሃ ቆጣሪዎችን የሚመረምር ነው። ትልልቅ የውሃ ቆጣሪዎች ከዛ በላይ ያሉትን የሚመረምር አንድ ነው ያለው እንደ ተቋም እንደ ተቋም ይሄ አንድ ነው። እንደምታየው በጣም ግዙፍ ነው። በጣም ደግሞ ብዙ ሴንሰሮች፣ በጣም ጥቅም ያላቸው ነገሮች ነው ያለው። ትልልቅ የውሃ ቆጣሪዎች ስንል እንግዲህ በሳይዛቸው ብቻ አይደለም፣ በውሃ አጠቃቀም ሂደት ውስጥ ትልልቅ እንግዲህ መስሪያ ቤቶች እንደ አየር መንገድ፣ ትልልቅ ሆቴሎች እንደ ሸራተን፣ እንደ ሂልተን እንደዚሁም ደግሞ ትልልቅ ሪል ስቴቶች ሊሆኑ ይችላሉ። የእነሱን ቆጣሪ እዚህ ነው የምንመረምረው ማለት ነው። ከፍተኛ የውሃ ተጠቃሚ ለሆኑ ተቋማት ማለት ነው። ያንን ስንል እዚህ ጋር የምንመረምረው ምንድነው? እንመረምራለን ስንል ካሊብሬሽን ጭምር ነው የምንሰራው። የቆጣሪዎቹን የመቁጠር አቅም ወይም ደግሞ ደህንነት ባለስልጣን መስሪያ ቤቱን ገቢ አሰባሰብ ሂደት ላይ ትልቅ ተጽዕኖ ስለሚፈጥሩ እሱን ምን እናደርጋለን? ደህንነታቸውን ወይም ደግሞ ጥራታቸውን የጠበቁ መሆኑ አዲስ ቆጣሪ እንመረምራለን ማለት ነው። ገና ሳይገጠሙ በአዲስነታቸው የሚመረመሩ ደንበኞች ጋር ሳንደርስ እዚህ ጋር ሳናደርስ ይመጣል። ቆጣሪውን እንመረምርና ጥራቱን ወይም ደግሞ የመቁጠር አቅሙ ትክክል ይሰራል አይሰራም የሚለውን ነገር በባለስልጣን መስሪያ ቤቱ ስታንዳርድ መሰረት እንመረምርና ወደ ደንበኛው ቅደም ተከተል ብለን እናደርሳለን ማለት ነው። ከዛ በተጨማሪ ደንበኛው ጋር ሆኖ ቆጣሪው በተለያየ ምክንያት ሊቆም ይችላል። እሱን አምጥተን ደግሞ እዚህ ምን እናደርጋለን? በምን ምክንያት እንደቆመና ምን እንደጎደለው ባለን ስታንዳርድ እንደ ተቋም ስታንዳርድ አለ። በዛ ስታንዳርድ መሰረት ተመርምሮ ወደ አገልግሎት መዋል ካለበት ይውላል። መዋል ከሌለበት ደግሞ ሌላ ቆጣሪ ቀይራለን ማለት ነው። እንደው ይህ መመርመሪያ ማሽን ምን ያህል ጊዜ ሆነው አገልግሎት መስጠት ከጀመረ የሚለውን ብታነሳል? እሺ፣ እንግዲህ ይሄ አገልግሎት መስጠት ከጀመረ ወደ 12 ዓመት ይሆነዋል። ግን በመሀል ምን አይነት ችግር ነበረው? የተሰራው ወርክሾፕ የግንባታና የተለያዩ ደግሞ መንገድ ዳር ስለነበረ ቫይብሬሽን እነዚህ ትልልቆች መኪኖች ሲያልፉ ስለተሰነጠቀ ለቴስት ቤንቹ ወይም ደግሞ ለወርክሾፕ ደህንነት ሲባል ይሄን የመሰለ ወርክሾፕ እንደገና ገንብተን እንደገና አገልግሎት እንዲሰጥ አድርገናል። ነበረ ወይስ ሌላ ቦታ ነበረ? መጀመሪያ እዚሁ ከ50 ሜትር ከ100 ሜትር በማይርቅ እዚሁ ግቢ ውስጥ ሆኖ ግን ለመንገድ የቀረበ ነበር። በዛ ምክንያት
ደህንነቱን መጠበቅ ስላልቻለን በዚህ በአዲስ መልክ ተገንብቶ አሁን ስራ ጀምሯል ማለት ነው። እንደው ከዛ በፊት የነበረውን ነገር ብታነሳልኝና ይሄ ማሽን ያው 12 አመት ሆኖታል ስትለኝ ነበረ። ከዚህ በፊት ማሽኑ ስራ ከመጀመሩ በፊት ምን ነበረ የሚያጋጥሟችሁ ተግዳሮቶች? ማሽኑስ አገልግሎት ላይ ከዋለ በኋላ ምን ጥቅም አስገኘላችሁ የሚለውን አያይዘህ ብታነሳልኝ። እንደ ተቋም ምናልባት ይሄ አውቶማቲክ ወይም ዲጂታል የሆነ ነገር ነው ብንለው ነውም ፉል አውቶማቲክ ባይባልም የእጅ ንክኪ ሊኖር ይችላል። ከዚህ በፊት ግን ማኑዋል ቴስት ቤንቾች ነበሩ። ማኑዋል ቴስት ቤንቾች የተለያዩ የምርመራ ሂደቱን ስንከተል ማኑዋሊ ለምሳሌ እዚህ ጋር ስናረግ የነበረው ይሄን ስንነካካ እዛ እንትን ነበረ ሌላ ቦታ ነው ማኑዋል ቴስት ቤንች። ይሄ ግን እንደምታየው ቢያንስ ከእጅ ንክኪ ክሬንም አለው ምናምን በተለያየ ነገር አውቶማቲክ በሚባል ደረጃ ብንወስደው የተሻለ እንትን አለው። አኩሬንሲም ቢሆን የተሻለ ጥራት ይኖረዋል ማለት ነው። ያኛው ያው የእጅ ንክኪ ስላለበት በተለያየ ነገር ካገጣጠምም ከተለያዩ ሴንሰር ኢቭን ሴንሰሮቹ ራሱ ይሄ የተሻለ ነው። በጣም አሁን ላይ ዘመናዊ ከሚባል ቴስት ቤንቾች ወይም የቆጣሪ መመርመሪያ ወርክሾፖች በመጀመሪያነት የሚጠቀስ ነው። ስለዚህ ምንድነው እንደ ተቋም ብዙ ነገሮችን ያቀልልናል ማለት ነው። እንግዲህ ያው አጠቃላይ ያሉትን ሀሳቦች አነሳን። ምን ይመስላል የአሰራር ሂደቱ የሚለውን ማየት ነው የሚቀረን አይደለ? አዎ። ስለዚህ ከብሩክ ጋር ቆይታ ታደርጋላችሁ። ብሩክ ማለት እንግዲህ የባለስልጣን መስሪያ ቤቱ የውሃ ቆጣሪ መመርመሪያ ማሽኖች ወይም ወርክሾፕ ሱፐርቫይዘር ነው። ቴክኒካል ፓርቱን ከሱ ጋር ማየት ትችላላችሁ ማለት ነው። እሺ ደንበኛ ጋር ሂሳብ በዛብኝ ተብሎ የመጣው ቆጣሪ ነው ምርመራ እንዲካሄድላቸው። ስለዚህ ይሄን ቆጣሪ ነው ምርመራ የምናካሄደው። ምን ያህል ነው መጠኑ? ይሄ ባለ 2 ኢንች ቆጣሪ ወይንም ዲኤን 50 የሚባል ነው። እዚህ ይሄ ቴስት ቤንች የሚሰራው ከዲኤን 50 በላይ የሆኑ ቆጣሪዎችን ነው። ትልልቅ ተጠቃሚዎችን ነው። ቅድም አቶ ሀብታሙ እንደገለጸልሽ የትልልቅ ተጠቃሚዎችን ውሃ ቆጣሪዎችን ነው ምርመራ የሚያካሄደው። ስለዚህ ይሄ የዲኤን 50 የሆኑ ቆጣሪዎችን ዛሬ የምርመራ እናካሄዳለን ማለት ነው። ስለዚህ እዚህ ማሽን ላይ ነው የሚገጠመው ማለት ነው? አዎ እዚህ ቴስት ቤንች ላይ ይገጠማል። ከተገጠመ በኋላ ቀጥታ ለእያንዳንዱ የቆጣሪዎች መጠን የተቀመጠ ሜትሮሎጂካል ፓራሜትር የሚባል መለኪያ አለ። እሱ ላይ ነው ቴስት ሲሰራ በዚህ ነው የሚሰራው። ቴስት በሚሰራበት ሰዓት ላይ ጋር ገብተን እነዚህ ናቸው። እነዚህ የዓለም አቀፍ ስታንዳርድ የተቀመጠላቸው ሜትሮሎጂካል ፓራሜትሮች ናቸው፣ የመለኪያ መስፈርቶች ናቸው። 4 የመለኪያ መስፈርቶች አሉ። 4ቱ የመለኪያ መስፈርቶች የኪው ማክሲመም፣ ኪው ኖሚናል፣ ኪው ትራንዚሽናል እና ኪው ሚኒመም ናቸው። ስለዚህ 4ቱ የፍሰት መጠኖች ላይ ትክክል ይሰራሉ የሚለውን ነው የምናረጋግጠው። 4ቱ የፍሰት መጠኖች ማለት ኪው ማክሲመም የከፍተኛ የፍሰት መጠን ናቸው። ኪው ሚኒመም ደግሞ የመጨረሻ የዝቅተኛ ፍሰት መጠኖች ናቸው። እነዚህ ለየቆጣሪው ሳይዝ የተሰጠ ፓራሜትሮች አሉ። አሁን የዲኤን 50ዎቹን ወይንም የ2 ኢንች ቆጣሪዎቹን የተሰጣቸው የማክሲመሙ 50,000 ሜትር ኩቢክ ፐር አወር ነው። የሚኒመሙ 40 ወይንም 400 ሊትር ፐር አወር ነው። ስለዚህ በእነዚህ የፍሰት መጠኖች መሰረት ስንለካው የተቀመጡ ኢረር ፖይንቶች አሉ። ዓለም አቀፍ ስታንዳርድ ኢረር ፖይንቶች አሉ። ከኪው ማክሲመም እስከ ኪው ትራንዚሽናል ድረስ ፕላስ ኦር ማይነስ 2 ነው የተቀመጠላቸው። 100 ስንመረምር 100 ሊትር ስንመረምር 102 ወይንም ደግሞ 98 ድረስ አክሴፕት እናደርጋለን። ከ98 ከወረደ ወደ 96 ወደ 97 95 እየወረደ ከመጣ መስሪያ ቤቱ ተጎጂ ነው። ከ102 በላይ ከፍ እያለ በሚመጣበት ሰዓት ላይ ደንበኛ ተጎጂ ነው። ስለዚህ ይሄ ቴስት ቤንች ጥሩነቱ ይሄንን ኢረር ፖይንቱን ካስገባንለት በኋላ ራሱ ነው ሁሉ ነገር ውጤቱን የሚሰጠኝ።
ደንበኛ እኛ ጋር ሲመጣ መጀመሪያ የደንበኛው ውል ቁጥር አለ፣ ቆጣሪ ቁጥር አለ። ውል ቁጥርና ቆጣሪ ቁጥር እዚህ ላይ ይገባል። ውል ቁጥርና ቆጣሪ ቁጥሩ ከተመዘገበ በኋላ እዚህ ጋር ቀደም እንዳልኩሽ የምርመራው አይነቶች አሉ። 4 የምርመራ አይነቶች፣ 4ቱን የምርመራ አይነቶች መመርመር ከመፈለኩኝ 4ቱን መመርምራለሁ። 4ቱንም አያልፈልግም። ዛሬ የምፈልገው የትንሹንና የከፍተኛው የፍሰት መጠን ብቻ ነው ወይንም ስጋቴ ትንሹ የፍሰት መጠን ነው ካልኩኝ እነዚህ ትልልቅ የፍሰት መጠኖችን አስወግዳቸዋለሁ። አስወጣቸውና በትንሹ የፍሰት መጠን ብቻ ቴስት ሰራለሁ። አሁን ውሃ እየሞላልኝ አሁን ንፋሱን አውጥቶ ጨርሷል። አሁን ውሃ ፓይፑን ሙሉ ውሃ ዝግጁ እያደረገልኝ ውሃ ይሞላና ዝግጁ ያደርግልኛል። አሁን ውሃዎች እየሄዱ ነው። ወደዛ በፓይፑ ውስጥ ውሃ እያለፈ ነው። እነዚህ የሚያሳዩት ውሃውን ነው የሚያሳየኝ። ስለዚህ ውሃው እያለፈ ነው። አሁን ውሃው ሙሉ ሲሆን ሲጨርስ ይዘጋል። ውሃውን ጨርሶ ሬዲ ስላደረገልኝ አሁን የሰጠሁትን መረጃ መሰረት በዛ መሰረት ምርመራውን ላካሄድ ነው። ስለዚህ ቀጥል እለዋለሁ። የሚቀጥለውን ሂድ እለዋለሁ። አሁን ልክ ምርመራውን በማካሄድበት ሰዓት ላይ የመጀመሪያ የሰጠሁት የማክሲመም ያስገባሁት ፓራሜትር አለ 50,000 ሊትር ፐር አወር። ያን 50,000 ሊትር ፐር አወር ማለፍ እንዲጀምር ፓምፖቹንና ቫልቮቹን እንዳለ ቫልቡ እንዲከፍት አድርጎ በዛ የፍሰት መጠን ፓምፑም የግፊት መጠኑን ያን ተጠቅሞ እንዲህ ዝግጁ ያደርግልኛል። አሁን ዝግጁ እንዲያደርግ ነው። ይሄ ያስገባውለት ፓራሜትሮች ናቸው። ይሄንን ፓራሜትር መሰረት ሬዲ ይሆናል ማለት ነው። መስራት አለመስራቱን እናረጋግጣለን። እዚህ ጋር ቆጣሪዎቹ እየሰሩ ናቸው ወይ አይሰሩም ወይ? አንዳንዴ ቆጣሪዎች ሲመጡ ላይሰሩ ይችላሉ፣ ሊቆሙ ይችላሉ። ስለዚህ መቆማቸውን ምክንያቱም በአራቱም የፓራሜትሮች ሲለኩ አሁን የማክሲመሙ ላይ ሊቆም ይችላል። የፍሰት መጠን ለቃሉ ያልኩሽን ከለቀኩ በኋላ ያንን ጨርሶ ሲዘጋልኝ የወሰድኩበትን የመነሻ ንባብ እንደገና ድጋሚ ንባብ ወስዳለሁ እና መልሼ እሰጠዋለሁ። አሁን ለምሳሌ አንድ ቆጣሪዎች ናቸው ያስገባሁት። ያንን ያንድ ያስገባሁትን የቆጣሪ ምርመራ ውጤት በዚህ መሰረት አስቀምጦልኛል። ይሄ የኪው ማክሲመም፣ ኪው ኖሚናል፣ ኪው ትራንዚሽናል እና ኪው ሚኒመም ነው ያስቀመጠልኝ። ይሄ እያንዳንዳቸው በሶፍት ኮፒ እና በሃርድ ኮፒ ለቢሮዎች ይከፋፈላሉ። ቢሮው የመጡት ጥያቄዎች መሰረት በዛ ጥያቄ መሰረት ለደንበኛው መልስ ይሰጣል። እዚህ ጋር በመጣው ውጤት መሰረት ማለት ለምሳሌ ኔጌቲቭ የሚመጣ ከሆነ ኔጌቲቭ ነው። ስለዚህ ደንበኛው ይሄን ያህል ተጨማሪ ሂሳብ ሊከፍል ይገባል ብሎ ጥያቄ ይጠይቃል። አዎ ፕላስ ካመጣ ደግሞ የመስሪያ ቤቱ የደንበኞችን የወሰደ ስለሆነ ለደንበኞቹ በዛ ፐርሰንት መሰረት ተመላሽ ሊደረግ ከሆነ ተመላሽ ወይም የሚካካስበት መንገድ ከሆነ የሚካካስበት መንገድ ይሄዳል ማለት ነው። መልካም፣ እናመሰግናለን። እናመሰግናለን። እኛም ስለመጣችሁ ስለጎበኛችሁን ደስ ብሎናል። እኛም እናመሰግናለን። እሺ ተመልካቾቻችን እንግዲህ በዛሬ ፕሮግራማችን የአዲስ አበባ ውሃና ፍሳሽ ባለስልጣን የተለያዩ ተቋማት የሚጠቀሟቸውን የውሃ መቁጠሪያ ቆጣሪዎችን የሚመረምር ማሽን ይጠቀማል። በተለይ ይህ ማሽን የውሃ ብክነትን ከመከላከል አንጻር የራሱ ፋይዳ አለው። እንዲሁም ደግሞ የደንበኞችን ቅሬታ ከመቀነስም አንጻር ያገለግላልና ይህንኑ አጠቃላይ ምን ይመስላል፣ የአሰራር ሂደቱ ጠቀሜታውስ ምንድነው የሚለውን ወደ እናንተ ስናደርስ ቆይተናል። ሳምንት ስንመለስ ደግሞ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።